ክርስቲያን 9 የክህነት ደረጃዎች አሏት። ስንት የክህነት ደረጃዎች? 9። ለምሳሌ ኢዮር በተባለው ሰማይ ላይ ኪሩብ የተባለ መልአክ የሚመራው ነገደ ኪሩቤል አለ። ቀጥሎ ሱራፊ የሚባል መልአክ የሚመራው ነገደ ሱራፌል አለ። ኃይላት የሚባል ነገድ ቅዱስ ሚካኤል ይመራዋል። ስንት ነው ማለት ነው? 3 ነው። ራማ በተባለው ሰማይ ላይ ነገደ አርባብን ገብርኤል ይመራል። ነገደ መናብርትን ሩፋኤል ይመራል። ነገደ ስልጣናትን ሱሪያል የተባለ መልአክ ይመራል። ኤረር በተባለችው ሰማይ ላይ ነገደ ሊቃናትን ሰዳኪኤል ይመራል። ነገደ መኳንንትን ሰላቲኤል ይመራል። ነገደ መላእክትን አናንኤል ይመራል። በድምሩ ስንት ናቸው? 9 ናቸው። ሰማያቱ ደግሞ ስንት ናቸው? 3 ናቸው። ዛሬም መቅደስ ቅድስት ቅኔ ማህሌት ሆና የምትሰራ በክርስቶስ የከበረ ደሙ የተመሰረተችው ቤተክርስቲያናችን ያንን 9 የክህነት ደረጃዎች ትጠብቃለች። ጌታ በፊልጵስዩስ እንዳሳያት ኪሩቤል የሊቃነ ጳጳሳት፣ ሱራፌል የጳጳሳት፣ ኃይላት የኤጲስቆጶሳት፣ አርባብ የቆሞሳት፣ መናብርት የቀሳውስት፣ ስልጣናት የዲያቆናት፣ ሊቃናት የንፍቀ ዲያቆናት፣ መኳንንት የአናጉንስጢሳውያን፣ መላእክት የመዘምራን አምሳል ሆነው ተገለጹ። ደስ ይበላችሁ። ይሄ ኮፒው ሰማይ ነው፣ ምድር አይደለም። ለዚህ ነው ሐነጸ መቅደሱ በአርያም ራሱ ልዑል እግዚአብሔር መቅደሱን በአርያም በኢዮር ላይ በራማ ላይ በኤረር ላይ ሰራ። ወሳረራ ውስተ ምድር ዘለዓለም በምድር ውስጥም ለዘላለም መሰረታት ማለት በቤተ ክርስቲያናችን ውስጥ ነው። ደስ ይበላችሁ። አማናዊት ቤተ ክርስቲያን ላይ ተሰብስበናል።